ይሄ ጊዜ የነቢያቶች ጊዜ ነው። ነቢያቶች በዚህ ቪዲዮ እየሰማችሁ ከሆነ ይሄ ጊዜ የኛ ጊዜ ነው። ዛሬ አንድ ነገር መናገር ፈልጋለሁ። ይሄ ጊዜ የወረኞች አይደለም። ይሄ ጊዜ የእግዚአብሔርን ሰዎች የሚያጥላሉ ሰዎች ጊዜ አይደለም። ይሄ የእግዚአብሔርን ቃል የማያከብሩ ሰዎች ጊዜ አይደለም። እውነት እላችኋለሁ ይሄ ጊዜ እግዚአብሔርን ሰምተው የሚወጡ ሰዎች የነሱ ጊዜ ነው። አንተ ሰው እግዚአብሔርን ሰምተህ እየወጣ እየገባ ከሆነ ይሄ ሲዝን ያንተ ነው። ልትራብ አትችልም፣ አትችልም። ይልቁ የሚራቡትን የምታበላበት ጸጋ ባንተ ውስጥ አለ። የታረዙትን የምታለብስበት ጸጋ ባንተ ውስጥ አለ። ይሄ ጊዜ ወደዳችሁም ጠላችሁ እግዚአብሔርን ሰምተው የሚወጡና የሚገቡ የነሱ ጊዜ ነው። ይሄ ጊዜ የነቢያቶች ጊዜ ነው። ነቢያቶች በዚህ ቪዲዮ እየሰማችሁ ከሆነ ይሄ ጊዜ የኛ ጊዜ ነው። ማዕበሉን አትመልከቱ፣ ሁኔታውን አትመልከቱ። መጽሐፍ እንደሚል ከዚህ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል ተብሎ እንደተጻፈው ዛሬ በሚበልጠው ክብርና በሚበልጠው ኃይል እንገለጣለን። ለጠላት ሽብር፣ ለክርስቲያኖች ደግሞ መታነጽ እየሆንን የእግዚአብሔርን ወንጌል ከምድር ጫፍ እስከ ጫፍ እያገለገልን የእግዚአብሔርን ወንጌል እናሰፋለን። አሜን የሚል አንድ ሰው በዚህ ቪዲዮ ላይ አውጃል። እግዚአብሔር ብቻ የተናገረ ይፈጸማል። ወረኞች ያንተን ልብ ሊያውኩና ሊያሸብሩ በዙሪያ ከበው ሊሆን ይችላል። ነገር ግን አይሆንም፣ አይጸናም።